joint and conditional probability distributions. Conditional probability: when the outcome or occurrence of an event affects the outcome or occurrence of another event, the two events are said to be dependent. የአንድ ኢቨንት መሆን ኦከር ማድረግ የሌላኛውን ኦከረንስ አፌክት በሚያደርግበት ጊዜ ወይንም የሌላኛው ኢቨንት እንዲሆን እንዳይሆን ሲያደርግ የሆነ ሲወሰን ያ ዲፔንዳንት አንዱ ኢቨንት ሌላው ላይ ዲፔንዳንት ነው ጥገኛ ነው እንላለን። ይሄ ኮንዲሽናል ይባላል። if two events A and B are dependent to each other, the probability of event A occurring knowing that event B has already occurred is said to be the conditional probability of A given that event B has already occurred። እንዴት ይጻፋል? ይሄ ሁለት ፕሮባቢሊቲ ማለት ሁለት ኢቨንቶች አሉ እና እያንዳንዱ ኢቨንት ፕሮባቢሊቲ አለው። ሶ ፕሮባቢሊቲ ኦፍ ኤ የመሆን ኢቨንት ኤ የመሆን እድሉ ኢቨንት ቢ እንደሆነ ከታወቀ በኋላ ወይንም ኢቨንት ቢ ኦሬዲ ኦከር ያደረገ ነው ከተባለ በኋላ የኢቨንት ኤ የመሆን እድሉ ሲጻፍ ፕሮባቢሊቲ ኦፍ ኤ given that ቢ ኦሬዲ ኦከር ያደረገ ነው። ሶ ኤ የመሆን እድሉ ቢ ከሆነ በኋላ ኤ የመሆን ቻንሱ probability of A intersection B over probability of B በመባል ይሰራል። ተገላቢጦሽ ደግሞ probability of event B occurring knowing that event A has already occurred B የመሆን ቻንሱ A already ሆኗል ወይንም A ከሆነ በኋላ እንደሆነ ከታወቀ በኋላ B የመሆን ቻንሱ event B የመሆን ቻንሱ A intersection B over A ነው የሚሆነው። በእንደዚህ ይጻፋል። ሶ ከዚህ probability of A intersection B ምን ይሆናል? ከዚህኛው ይሄ ከዚህ ጋር ሲባዛ probability of ከዚህኛው ይሄ በዚህ ሲባዛ probability of A times probability of B given that A ይሆናል ወይንም ደግሞ probability of B times probability of A given that B ይሆናል። definition of important terms ማወቅ ያለብን ተርሞች joint probability የሚባል is the probability of two events in conjunction ሁለት ኢቨንቶች ካሉ የሁለቱም አንድ ሲሆን ነው በኮንጃንክሽን ነው። ምን ማለት ነው? that is it is the probability of both events together የሁለቱም ኢቨንቶች በአንድነት ያለው probability ሲደመር ነው። the joint probability of A and B ሁለቱም የመሆን ቻንስ probability of A intersection B ይሆናል። ሁለቱም joint probability ነው ሁለቱም የመሆን ቻንስ ነው። marginal probability ሲባል ደግሞ is the probability of one event ignoring any information about the other event ሁለት ኢቨንቶች አሉ ሌላኛውን ኢቨንት በመተው ስለሌላኛው ኢቨንት ያለውን ኢንፎርሜሽን በመተው የአንዱን ኢቨንት probability መስራት ነው። ይሄ ደግሞ marginal probability is obtained by summing or integrating more generally the joint probability over the ignored so ይሄ marginal probability የሚሰራው ምንድነው? joint የሆነውን probability sum በማድረግ ነው ከignored event over the ignored event joint የሆነው so the marginal probability of A ሲባል የሆነ event marginal probability of A ነው የB probability of B ነው። እሺ ማወቅ ያለበት ይሄንን እናውቃለን። probability of A given that B በ0 እና በ1 መሃል ነው። probability ከሆነ በ0 እና በ1 መሃል ያለ ቁጥር ነው። probability of B given that A ቢሆንም እንደዛው ነው። probability of sample given that A probability of A የመሆን ቻንሱ ታውቋል የመሆን ድሉ ሳምፕል ከA አንፃር በሚሰራበት ጊዜ ወይንም probability of sample የመሆን ቻንሱ given that A የመሆን already occur ካደረገ በኋላ የሳምፕል probability ከአንድ ጋር እኩል ነው። probability of sample አንድ እንደሆነ እናውቃለን። ሳምፕል ስፔስ ውስጥ ያሉ ሁሉም ኦከር ማድረጋቸው ስለማይቀር probability of A given that sample እንደሚሆን ታውቆ A የመሆን ቻንሱ ከሳምፕል ያው A ነው ካሉት ሳምፕሎች A የሚሆነው የA ያህል ጊዜ ነው። so probability of A ጋር እኩል ነው። ለምሳሌ two defective bulbs have been mixed with 10 goods one ሁለት የተበላሹ ዲፌክቲቭ የሆኑ አምፖሎች ከ10 ጉድ ከሆኑ ወይንም ያልተበላሹ አምፖሎች ጋር ተቀላቀለ
ስለዚህ አጠቃላይ ስንት አምፑል አለ? 12 አምፑል አለ ቶታል። ሁለቱ የተበላሸ 10 ያልተበላሸ። ሌት ኢቨንት ኤ ፈርስት በልብ ኢዝ ጉድ። ኢቨንት ኤ አለ። ኢቨንት ኤ የመጀመሪያው በልብ ጉድ ነው ወይንም ያልተበላሸ ነው። ኢቨንት ቢ ደግሞ ሰከንድ በልብ ኢዝ ጉድ ነው። ሁለተኛው ኢቨንት ደግሞ ሰከንድ በልብ ጉድ የሚሆንበት ቻንስ ነው ኤ እና ቢ። if two bulbs are chosen at random with replacement, what is the probability that both are good? ሁለት በልቦች ተመረጡ ከዛ ከሳጥኑ ውስጥ 12 አሉ ብለናል። እንደዚህ 12 በልብ አለ። ሁለት ጊዜ እጅን ከተት ታወጣለህ ነው ሳታይ። ፈርስት እና ሰከንድ። ፈርስት ላይ ማውጣቱ ኢቨንት ኤ ይባላል። ሰከንድ ላይ ማውጣቱ ኢቨንት ቢ። ሶ ከዚህ ውስጥ ስናወጣ አንድ ሰው ሴሌክት ሲያደርግ ምን ስንት ነው ሴሌክት የሚያደርገው? አንድ በልብ ነው። ሶ ምንድነው እየተጠየቅን ያለ ነው? ሁለት በልቦች ቢመረጡ ሁለቱም ጉድ የሚሆንበት ቻንስ፣ ሁለቱም ያልተበላሹ የሚሆንበት ቻንስ ስንት ነው? አሁን እዚህ ያልተበላሹ ስንት አሉ? 10 አሉ። ያልተበላሸ የመጀመሪያውን ሴሌክት ሲያደርግ ያልተበላሸ የሚሆንበት ቻንስ 10 ነው። ከስንት? ከ12። ከዛ በኋላ ያወጣኸውን አወጣ አንዱን፣ ከዛ መልሰህ ትከታለህ። አውጥተህ የለ ሁለተኛውን ለመምረጥ ድጋሚ ይከተታል። ሲከተት ሁለተኛውም ጉድ የመሆን ቻንሱ ስንት ነው? 10 ከስንት? ከ12። ስለዚህ እዚህ የሁለቱ ብዜት ፈርስት እና ሰከንድ እንትን ስታደርግ ጉድ የሚሆነው ቻንስ የነበረ 12 የነበረ 12 10 ጊዜ 10 100 ኦቨር 12 ጊዜ 12 144 ይሆናል። 100 በ4 25 144 በ4 36። ስለዚህ 25 ኦቨር 36 ይሆናል ቻንሱ። 25 ኦቨር 36 ፕሮባቢሊቲ ሁለቱም ጉድ የሚሆኑበት 25 ኦቨር 36። ቢ ኤ ኢንተርሴክሽን ቢ ነው የሚሆነው። እዚህ የኛው ትክክል አይደለም፣ 25 ኦቨር 36 ነው። what is the probability that two bulbs drawn in sequence not replaced are good when the status of the bulb can be checked after the first draw? አሁን ሁለቱ በልቦች ዊዛውት ሪፕሌስመንት ነው። አሁን ሪፕሌስ ይደረጋል ያወጣ ነው ይመለሳል ብለናል። ማይመለስ ከሆነ ሁለቱም የተመረጡት ጉድ የሚሆኑበት ቻንስ ስንት ነው ከተባለ የመጀመሪያው የሚመረጠው ከ12 አምፑሎች አንድ ነው። አንዱ ሲመረጥ ጉድ የመሆን ቻንሱ ጥሩ የመሆን ቻንሱ 10 ነው። 10 ጉድ ስላለ 10 ከ12 ነው። ቀጣዩ ሲመረጥ ጉድ የመሆን ቻንሱ አሁን ስንት አምፑል ቀረ? አንዱ ወጣ አይደል? ሪፕሌስ አይደረግም ዊዛውት ሪፕሌስመንት ነው። ስለዚህ 11 ነው የቀረው። አሁን ጉድ ከወጣ ከ10 ጉድ ነው ያለው። ከ10 ጉድ 9 ነው የሚቀረው። 9 ኦቨር 11 ነው የሚሆነው። ስለዚህ እነዚህ የሁለቱ ብዜት 10 ጊዜ 9 90 ኦቨር 12 ጊዜ 11 እዚሁ ማቃለል እንችላለን። 10 በ2 5 ኦቨር 6 ታይምስ 9 ኦቨር 11 ማለት እንችላለን። 5 ጊዜ 9 45 ኦቨር 6 ጊዜ 11 66 ይሆናል። ፕሮባቢሊቲው ይሄን ይሆናል ዊዝ ሪፕሌስመንት በሚሆንበት ጊዜ። we are interested in smoking habits in population and carry out the following survey. በሰዎች የማጨስ ልማድ ላይ ዳታ ተሰራ፣ ሰርቬይ ተሰራ። we ask 100 people 100 ሰዎችን ጠየቅን whether they are smoker or not አጫሽ ናቸው አይደሉም የሚለውን 100 ሰዎችን ጠየቅን። the results are shown in the following table. ውጤቱ እዚህ ጋር ባለው ቴብል ተገልጿል። ሜል ሆኖ yes አጨሳለሁ 19 የሚያጨሳለ የማያጨስ 41 አጠቃላይ 60 ወንድ ነው። የቀረው ሴት ደግሞ 40 ነው። የሚያጨስ 12 የማያጨስ 28። ስለዚህ ቶታል የሚያጨስ 31 ነው። ስሞክ የሚያደርግ yes የማያጨስ ኖ 69 ነው። አጠቃላይ 100 ሰው። ከዚህ ኢንፎርሜሽን what is the probability that a randomly selected individual being a male who smokes የሚያጨስ ወንድ so probability of male ሆኖ intersection smoke የሚያደርግ male smoke so ምን ይሆናል? number of male intersection smoke over number of total sample space ያጠቃላይ male ሆኖ smoke የሚያደርግ male intersection smoke ስንት ነው? 19 ነው።
ሜል ነው የስ የሆነ ማለት ነው። ስሞክ የሚያደርግ 19 ነው። ስለዚህ 19 ሲካፈል አጠቃላይ ህዝብ 100 ነው። 19 ለ100 0.19 ፕሮባቢሊቲ ሜል ሆኖ ስሞክ የሚያደርገው ይሄ ጆይንት ፕሮባቢሊቲ ይባላል። ሜል ስሞክ what is the probability that randomly selected smoker is male? ዝም ብለን የመረጥነው አጫሽ ከአጫሽ ነው ሜል የሚሆንበት probability of male given that ስሞከር መሆኑ ታውቋል። ሜል የሚሆንበት probability እንደማለት ነው። ስለዚህ ምንድነው የሚሆነው probability of male intersection smoker over probability of smoker ሁለተኛው ነው የሚሆነው። probability of male intersection smoker ምንድነው? number of male intersection smoker over number of total sample space ነው ሲካፈል probability of smokerም number of smokers over number of total sample space ነው። number of male intersection smoker የሚያጨስ ሜል 19 እንደሆነ አይተናል ከመቶ ቶታል number of smoker ብቻ ወይንም የሚያጨስ ብቻ ደግሞ ስንት ነው? 31 ነው ከመቶ 31 ኦቨር 100 ይሆናል። ስለዚህ 100 በመቶ ይጠፋል 19 ኦቨር 31 ይሆናል። ሜል ከስሞከር ከተመረጡት ውስጥ ሜል የሚሆነው ስሞከሩ ታውቋል። ሶ probability of male given that smoker is already occurred ብለን ነው የምንሰራው። ይሄ ኮንዲሽናል ፕሮባቢሊቲ ይባላል። 19 ኦቨር 31 በቁጥር ሲጻፍ እንዲሆን what is the probability what is the randomly selected individual is female ዝም ብለን randomly መረጠን probability of randomly መረጠን ከምን ከቶታል ሰው በቃ probability of female የመሆን ከቶታል ሰው so probability of female የመሆን number of female over number of total sample space ነው። number of female ቁጥር ስንት ነው? 40 ነው። ስለዚህ 40 ኦቨር 100 ነው የሚሆነው። ፊሜል የመሆን ቻንስ ከሚመረጡት ሰዎች 40 ነው። ከመቶ 40 ለመቶ 0.4 ይሆናል። ይሄ ማርጂናል ፕሮባቢሊቲ ይባላል። let x be a discrete random variable hence r of x the range space of x consists at most a countably infinite number of values of x1 x2 ያው x አለ ሬንጅ አለ x1 x2 እያለ የሚቀጥል ሬንጅ አለ each possible outcome i አለ so probability of x equal to xi ቢሆን x ሬንጅ አጠቃላይ ሬንጅን የሚያሳይ ነው x equal to xi 0 ሊሆን ይችላል 1 probability of xi ደግሞ i 1 2 እያለ የሚቀጥል ነው so probability of xi እነዚህን ነገሮች ያሟላል ነው probability ከዜሮ ይበልጣል ይሄ ግልጽ ነው probability በዜሮ እና በአንድ መሃል ነው ያለው summation of probability ደግሞ አንድ ነው የሚሰጠው የፕሮባቢሊቲዎቹ ድምር ስለዚህ the function p defined above is called the probability mass function ይባላል ይሄ ከላይ የተጠቀሰው xi ያለ probability of xi ያለ እና sometimes called probability distribution of x በመባልም ይታወቃል ይሄን ያው በኤግዛምፕል እንሰራ ቀላል የሆነ ኮንሰፕት ነው ለምሳሌ construct a probability distribution for the rolling die experiment ዳይን ሮል በምናደርግበት ጊዜ ያለውን probability distribution ስናይ sample space ስንት ነው ከ1 እስከ 6 ነው እና then check the whether it is probability mass function or not probability mass function ነው አይደለም የሚለው ለምሳሌ xb the number of faces that on the die ላይ ያለው የፌስ ቁጥር ቢሆን x ምን ሊሆን ይችላል 1 ሊሆን ይችላል 2 ሊሆን ይችላል so x 1 ሊሆን ይችላል 1 2 3 4 5 6 probability of xi ማለት እነዚህ ሁሉ x1 x2 እያለ እስከ x6 ነው ስለዚህ አንድ የመሆን ቻንሱ 1/6 ነው ፌስ 2 የመሆን ቻንሱ ሁሉም ቻንስ 1/6ኛ ነው አሁን 5 ቁጥር የመሆን ቻንሱ x5 ሊሆን ይችላል 5 ቁጥር የመሆን ቻንሱ 1/6ኛ ነው አንድ ሳይድ ላይ ነው ከስድስቱ ሳይድ ሶ እያንዳንዱ የመሆን ቻንሱ 1/6ኛ ነው
ስለዚህ from the above probability distribution all px equal to xi are greater than 0 ሁሉንም ስናይ px equal to xi ከዜሮ የሚበልጥ ነው 1/6 ነው በዜሮ እና በአንድ መሃል ነው ፕሮባቢሊቲው ስለዚህ ሁለተኛው ሐሳብ ያሟላል ሌላው ድምሩ አንድ ነው የሚሰጠው እያንዳንዱ ፕሮባቢሊቲ ስለዚህ ምን መሆን ይችላል ፕሮባቢሊቲ ማስ ፋንክሽን መሆን ይችላል እነዚህን ሶስት ከዜሮ የሚበልጥ ነው እያንዳንዱ ፕሮባቢሊቲ በዜሮ እና በአንድ መሃል ያለ ነው ድምሩ አንድ የሚሰጥ ነው ይሄን ሶስቱን ካሟላ probability mass function ይባላል definition x is said to be continuous random variable if there exists a function f called the probability density function of x continuous random variable ነው የሚባለው ምን ካሟላ ነው ፋንክሽኑ probability density function of x ን ካሟላ ነው probability density function ምን ይላል f of x greater than 0 ነው በa እና በb ባለው ኢንተርቫል integration of f of x by dx አንድ ይሰጣል ከa እስከ b ባለው ኢንተርቫል ደግሞ probability of a less than x less than b integrate ከa እስከ b ይሆናል f of x dx integrate ይሆናል ከa እስከ b ባለው ኢንተርቫል ላይ cumulative distribution function የሚለው ደግሞ let x is a random variable discrete or continuous discrete ሆነ continuous random variable ቢሆን we define f to be the cumulative distribution function of the random variable x cdf ይባላል abbreviated ሲደረግ የሚባለው ምን ሲሆን ነው f of x equal to probability of x less than or equal to x ሲሆን probability of x ከx ያነሰ የሆነ ቁጥር ይሰጣል ከዛ ባነሰው ያለው probability ሲሆን ነው እሱንም የበለጠ እዚህ በኤግዛምፕል እንየው እስኪ suppose that random variable x assumes three values 0 1 and 2 የሆነ random variable x ሶስት ቫልዩዎች አሉት 0 1 እና 2 እና የእያንዳንዱ probability ተሰጥቷል 1/3 1/6 እና 1/2 ያ ማለት probability of x equal to 0 የሚሆንበት 1/3 ነው probability of x equal to 1/6 ነው probability of x equal to 2 ሲሆን 1/2 ነው እያንዳንዱ ተሰጥቷል compute cdf ነው የሚለው cdf cumulative distribution function ምንድነው የሚለው probability of x less than or equal to x እዚህ ጋር ያለው small x እዚህ ጋር capital X less than or equal to small x ያንን ስሩ ነው የሚለው ለምሳሌ እዚህ ጋር probability of x less than or equal to 0 ከተባለ ከ0 የሚያንስ ወይንም እኩል የሚሆን probability 1/3 ነው probability of x less than or equal to 1 ከተባለ ከአንድ የሚያንስ ማን ነው 0 እና 1 ነው probability of 0 ሲደመር probability of 1 ነው አያችሁ less than or equal to 1 ከሆነ probability of 0 ላይ ያለው probability ሲደመር 1 ላይ ያለው probability አንድንም ያጠቃልላል 1/3 plus 1/2 ስንት ይሆናል 1/3 plus 1/6 ይሄ ሁለቱም መደመር ሲደመር 6 አለ 6 ለ3 2 ሲደመር 1 3/6 ይሆናል ሲጣፋ 1/2 ይሆናል አያችሁ probability of x less than or equal to 1 probability of x less than or equal to 2 ማለት ከሁለት ያነሰ ወይንም እኩል የሆነ probability of 0 ሲደመር probability of 1 ሲደመር probability of 2 ነው እስከ ሁለት ያለውን ነው የምንደምረው ይሄ ሶስቱም ይደመራል 1/3 1/6 1/2 ሲደመር እዚህ 1/2 2/2 1 ይሆናል ይሄ ነው CDF ማለት A student is given 3 true false questions but the student do not know the exact answer of the questions ሶስት true false question ተሰጥቶታል ተማሪው true or false question ሶስት ጥያቄዎች ተሰጥቶታል ግን ተማሪው የትኛው መልስ ትክክል እንደሆነ አያውቅም let x represents the number of true answers the student answer x የሚያሳየው ተማሪው የመለሰው ትክክለኛ መልስ ስንት ሊሆን ይችላል 0 ሊመልስ ይችላል ከሶስቱ 1 ሊመልስ ይችላል 2 ሊመልስ ይችላል 3 ሊመልስ ይችላል
ሶ ኤክስ እነዚህ ናቸው። የኤክስ ቫልዩ ይሄን ነው የሚያሳየው። randomly construct cumulative distribution of x CDF የኤክስን CDF ስሩ ነው የሚለው። ከዛ በፊት probability of xን መስራት አለብን። ዜሮ የማግኘት ቻንሱ ምን ያህል ነው? ይሄን ፕሮባቢሊቲ እንዴት እንሰራለን? probability of x equal to k ብለን መስራት እንችላለን። ይሄ ፎርሙላ ደግሞ ምንድነው? n k probability the power of k times 1 minus probability the power of n minus k በሚለው አሁን እዚህ ነምበር ምን ያህል ነው? ምን ያህል ጥያቄዎች አሉ? 3 ጥያቄዎች አሉ። ስለዚህ ኤኑ 3 ነው ለተማሪው ያለው። ኬ ደግሞ 0 ከ0 ጀምሮ እስከ 3 የሚሄድ ነው። ፕሮባቢሊቲው ለእያንዳንዱ ጥያቄ ያለው ትሩ ኦር ፎልስ ጥያቄ ነው። ስለዚህ ለእያንዳንዱ ጥያቄ ያለው ቻንስ 1/2 ነው። ወይ ትሩ ወይ ፎልስ፣ ትሩ ወይንም ፎልስ። ትሩ የመሆን ቻንሱ 0.5 ነው። ፎልስ የመሆን ቻንሱ 0.5 ነው። ስለዚህ ፕሮባቢሊቲው 0.5 ወይንም 1/2 ነው። በዚህ መስራት ነው። ፕሮባቢሊቲ ለምሳሌ x = 0 0 የመሆን ቻንሱ ስንት ነው? የተማሪው 0 በቃ ምንም የማይመልስ ቻንሱ ስንት ነው? ከአጠቃላይ ከ3 ጥያቄ 0 ፕሮባቢሊቲ 0.5 ነው። 0.5 the power of k k ማለት 0 ነው እዚህ ታይምስ 1 minus 0.5 0.5 the power of n minus k 3 minus 0 3 ስለዚህ እዚህ ስንት ይሆናል? 3 0 ኮምቢኔሽን 3 ፋክቶሪያል ኦቨር 3 minus 0 3 minus 0 ፋክቶሪያል ታይምስ 0 ፋክቶሪያል ነው። 0.5 the power of 0 1 ነው። 0.5 ኪዩብ ማለት 0.5 1/2 ነው። 1/2 ኪዩብ ይሆናል። 3 ፋክቶሪያል ኦቨር ከታች 3 ፋክቶሪያል አለ 3 minus 0 0 ፋክቶሪያል ሶ ይሄ 1 ይሆናል። አንድ ጊዜ 1/2 ሶሪ ኪዩብ ነው። ይሄ 1/2 ኪዩብ 1 ኪዩብ 1 ነው። 2 ኪዩብ 8 ነው። ስለዚህ 0 የሚሆንበት ፕሮባቢሊቲ 8 ነው። 1/8 ነው። አንድ የሚሆንበትስ ማለት አንድ የሚያገኝበት አሁንም በዚህ መስራት ነው። እዚህ ጋር ፕሮባቢሊቲ ኦፍ x equal to 1 የሚሆንበት ፕሮባቢሊቲ ከ3 አንድ የሚመልስበት ፕሮባቢሊቲ 0.5 the power of k 1 እሺ 0.5 ሚሊዮን 1/2 ነው። 1/2 the power of 1 times 1 minus 1/2 1/2 the power of n minus k 3 minus እሺ 3 1 3 ፋክቶሪያል ኦቨር 3 minus 1 ፋክቶሪያል ታይምስ 1 ፋክቶሪያል ነው። 1/2 the power of 1 1/2 1/2 ስኩዌር 1/4 ይሆናል። 3 ፋክቶሪያል 3 ታይምስ 2 ፋክቶሪያል እንደማለት ነው። እዚህ ደግሞ 3 minus 1 2 ፋክቶሪያል አለ 1 ፋክቶሪያል አለ 2 ይጠፋል። እዚህ 3 ይቀራል። 3 ታይምስ 1/2 ታይምስ 1/4 1/8 3 ታይምስ 1/8 3/8 አያችሁ አንድ የመሆን ቻንሱ 3/8 ነው ፕሮባቢሊቲው። ሁለት የመሆንም ስሩት 3/8 ነው። 3 የመሆን 1/8 ነው። በዚህ በተመሳሳይ መንገድ ሲሰራ ፕሮባቢሊቲው እንደተከታወቀ CDF ደግሞ ምንድነው? probability of x less than or equal to x ነው። ስለዚህ የመጀመሪያው probability of x less than or equal to 0 የሚሆንበት less than or equal to 0 ከ0 የሚያንሰው ወይንም እኩል የሚሆንበት ቻንስ ያው 0 ነው 1/8 probability of x less than or equal to 1 ከተባለ probability of less than or equal to 1 ማለት ከ0 የሚያንሱና እኩል የሚሆኑ 0 እና 1 ናቸው። probability of 0 ሲደመር probability of 1 1/8 ሲደመር 3/8 4/8 ወይንም 1/2 ነው። probability of x less than or equal to 2 0 1 2 ከሁለት የሚያንሱ 1/8 ሲደመር 3/8 4/8 ሲደመር 3/8 7/8 probability of x less than or equal to 3 መደመር ነው። ከ3 ሚያንስ እኩል የሆነ ፕሮባቢሊቲ እነዚህ ሁሉ ሲደመሩ አንድ ነው የሚመጣው። ሶ CDF ይሄን ይመስላል። እዚህ ጋር እንደምናየው
በእንደዚህ አይነት መልክም መጻፍ ይቻላል። የእያንዳንዱን ፕሮባቢሊቲ ከጻፉ በኋላ ዜሮ የሚሆንበት ኤክስ ሌዛን 0 0 በዜሮ እና በአንድ መሃል 1/8 በአንድ እና በሁለት መሃል 4/8 4/8 ማለት ይሄ ነው 1/2 ያለው። ከዛ ፋንክሽኑን እንደዚህ መጻፍ ይቻላል። f of x CDF f of x 0 ሊሆን ይችላል። 0 የሚሆነው x ሌዛን 0 x በ0 እና በአንድ መሃል ከሆነ 1/8 ያ ማለት x ሌዛን ኦር ኢኳል ቱ 0 ያልነው በ0 እና በአንድ መሃል ወይንም x ሌዛን 1 በአንድ እና በሁለት መሃል 4/8 በሁለት እና በሶስት መሃል 7/8 ከሶስት ሲበልጥ ደግሞ 1 ይሆናል ብለን እንዲህ በፋንክሽን መልክ መጻፍ እንችላለን። ሌላው ኤግዛምፕል አለ እዚህ ጋር f of x 2x ይሆናል። x በ0 እና በአንድ መሃል ከሆነ ያ ካልሆነ 0 ነው የሚሆነው። then find cumulative distribution function cumulative distribution function ምን ይሆናል? ለይቶ መጻፍ ነው። ስለዚህ ይሄንን በ0 እና በአንድ መሃል ያለው ቁጥር ነው። ስለዚህ f of x ምን ብለን መስራት እንችላለን? x ከ0 የሚያንስበት ሌዛን ኦር ኢኳል ቱ 0 0 ሌዛን ኦር ኢኳል ቱ x ሌዛን 1 የሚሆንበት x ከ1 ግሬተር ዛን ኦር ኢኳል ቱ 1 የሚሆንበት ፖይንት ላይ x ከ0 የሚያንስበት ላይ አሁን እዚህ በ0 እና በአንድ መሃል 2x ነው ብሏል። ሌላ ቦታ 0 ነው ብሏል። ስለዚህ 0 ነው የሚሆነው f of x ነው። ኩሙላቲቭ ዲስትሪቢዩሽኑ 0 ነው የሚሆነው x ሌዛን 0 ሲሆን በ0 እና በአንድ መሃል ሲሆንስ ፕሮባቢሊቲ በ0 እና በአንድ መሃል በሚሆንበት ጊዜ የዜሮን እንደምራለን። ከዛ በ0 እና በአንድ ያለውን ኢንተግሬት እናደርጋለን። እዚህ ጋር 2x ነው በ0 እና በአንድ 2x ስለዚህ በ0 እና በአንድ መሃል 2x ኢንተግሬት ሲሆን 2x ስኩዌር ኦቨር 2 ነው የሚሆነው። ይሄ ይጠፋል። x ስኩዌር በስንትና በስንት በ0 እና በአንድ መሃል 1 ስኩዌር ማይነስ 0 ስኩዌር ነው የሚሆነው 1 ይሆናል። ሶ መጀመሪያ ያለው 0 ነው። ከዛ ከኔጌቲቭ ኢንፊኒቲ እስከ ኤክስ ካልን ደግሞ ያው ኩሙሌቲቭ የሚደመረው CDF ከኔጌቲቭ ኢንፊኒቲ እስካሁን እስካለው እስከ 1 ድረስ ያለው ነው። ስለዚህ ከኔጌቲቭ ኢንፊኒቲ እስከ ኤክስ ድረስ ያለው ሲሰራ ምን ይሆናል ነው እዚህ ጋር 2x ነው የሚሆነው። ሶ 2x ይሄንን ኢንተግሬት ማድረግ ነው by dx ይሄም x ስኩዌር ይመጣል። ሶ ከ0 እስከ ኔጌቲቭ 1 ያለውን x ስኩዌር ይዘን እንላለን። ከአንድ በሚበልጠው ደግሞ ከ0 እስከ 1 ብለን ስንሰራ ቅድም እንዳልነው 1 ይመጣል። ሶ 0 x ስኩዌር 1 ይሆናል። ሌላው ዴፊኒሽን x, y ቢኖር two dimensional discrete random variable ቢኖር if possible values x and y are finite and countably infinite finite ሆነው ሲቆጠሩ ደግሞ ኢንፋናይት እስከ n ድረስ የሚሄዱ j እስከ m የሚቀጥል ከሆነ xy የሚያሳይ possible values of xy may be represented xi yj ተብሎ ይጠቀሳል። የx እና የy possible value so probability of xy greater than 0 ነው። summation ደግሞ summation probability 1 ነው የሚሰጠው። probability of xy እንደዚህ ይሆናል። ይሄንንም በኤግዛምፕል ስናይ ይገባናል። joint probability mass function ተብሎ ያለው ደግሞ ጆይንቱ መስራት ይቻላል በዚህ አይነት መልኩ። ለምሳሌ እዚህ ጋር a box contains 3 balls labeled as 1 2 and 3 የሆነ ቦክስ ውስጥ 3 ኳሶች አሉ እና ላያቸው ላይ ቁጥራቸው ተጽፏል። ላያቸው ላይ 1 2 አለ 3 አለ ሶስተኛው ላይ እንደዚህ ኳሶች አሉ እና balls are randomly drawn from box without replacement ያለ ተመልሶ ኳሱ ሪፕሌስ ሳይደረግ ኳሱ ይወጣል። አንድ ሰው ያወጣዋል እየመረጠ let x be the number on the first ball x የሚያሳየው መጀመሪያ በተመረጠው ቁጥር ላይ ያለውን ቁጥር ኳስ ላይ ያለውን ቁጥር አንድ ሰው ሲመርጥ y ደግሞ ሁለተኛው ሲመረጥ ያለው ቁጥር ነው። ሶ ሲመረጥ ምንድነው xy ነው የሚሆነው። ሶ ምን ሊሆን ይችላል? የመጀመሪያው አንድ ሆኖ የኋለኛው ሁለት ሊሆን ይችላል። የመጀመሪያው
2 ሆኖ የኋለኛው 3 ሊሆን ይችላል። የመጀመሪያው 3 ሆኖ የኋለኛው 1 ሊሆን ይችላል። የመጀመሪያው 3 ሆኖ 2 ሊሆን ይችላል። 2 3 ወይንም 2 1 ሊሆን ይችላል። 1 2 ወይንም 1 3 ሊሆን ይችላል። 6 ቻንስ ነው ያለው ነው ኤክስ ዋይ የመሆን ቻንሱ። ስለዚህ እያንዳንዱ የመሆን ቻንሱ ስንት ነው? ይሄ የመሆን አጠቃላይ 6 ነው። ከስድስቱ አንዱ የመሆን ቻንስ 1/6 ነው ያለው። ይሄንን በግራፍ ኤክስ እና ዋይ ኤክስ 1 2 3 ሊሆን ይችላል። ዋይ 1 2 3 ሊሆን ይችላል። ኤክስ ዋይ ከሆነ ዋይ ኤክስ 1 ከሆነ ዋይ 1 አይሆንም፣ 0 ነው። 2 2 አይሆንም። ለምን አይተኩም? 3 3ም አይሆንም። ሌሎቹ ቻንሶች ግን 1/6 ናቸው። ይሄ ጆይንት የሆነ ማስ ፋንክሽን ይባላል። የሁለቱም ሲሰራ የነሱ የሁሉም ድምር ፕሮባቢሊቲ ስንት ነው የሚሆነው? 1/6 6 ቦታ አለ፣ አንድ ይሰጣል ድምሩ። የእያንዳንዱ ደግሞ ጆይንት ፋንክሽን p of xy greater than 0 ነው። ከ0 ይበልጣል greater than or equal to 0 ነው። የእያንዳንዱን ስናይ የጆይንት ፕሮባቢሊቲ ዴንሲቲ ፋንክሽን ስናይ ደግሞ ዴንሲቲ ፋንክሽን የኛው ማስ ፋንክሽን ነው። ጆይንት ማስ ፋንክሽን ዴንሲቲ ፋንክሽን እነዚህን ህጎች ማሟላት አለበት። f of xy greater than 0 እንዲሁም ኢንተግሬሽን f of xy ኢንተግሬት ሲሆን አንድ መስጠት አለበት። ኢንተግሬሽኑ ደብል ኢንተግሬሽኑም ያለ መሆን አለበት። ለምሳሌ f of xy suppose that x, y be a two dimensional continuous random variable two dimensional continuous random variable ነው። fxy በx, y 8xy ይሆናል። ምን ሲሆን 0 ሌዛን x ሌዛን y ሲሆን x በ0 እና በy መሃል ሲሆን y ደግሞ በ0 እና በ1 መሃል ሲሆን ከዛ ውጪ 0 ይሆናል። አሁን የተፈለገው show that whether f of xy is a joint probability density function or not joint probability density function ነው አይደለም የሚለውን ቼክ አድርጉ ነው። ያንን ቼክ ለማድረግ ይሄንን ነው ቼክ የምናደርገው። f of xy greater than 0 መሆን አለበት ለሁሉም xy። አሁን ይሄ 0 በy መሃል 0 በ1 መሃል ነው። ስለዚህ በ0 እና በ1 መሃል ነው x እና y ያሉት። በ0 እና በ1 መሃል ስንተካ ምን መሆን አለበት? እዚህ ፋንክሽኑ 8xy አለ። 8xy ስንት መሆን አለበት? greater than or equal to 0 መሆን አለበት። መተካት ነው። ማንን? በ0 እና በ1 መሃል ያለ ቁጥር እዚህ በተሰጠን በ0 እና በ1 መሃል የፈለግነውን ቁጥር x 0 እንተካ። ለምሳሌ 0 ስንተካ 8 0 y times 0 ምንድነው? 0 greater than or equal to 0 ጥሩ ነው። 0.5 እንተካ 8 times 0.5 times yም 0.5 ስንተካ ስንት ይሆናል? 2 ነው። ይሄ greater than or equal to 0 ነው። አንድም ብንተካ እንደዛ በ0 እና በ1 መሃል ያለ ቁጥር ስንተካ ከ0 እየበለጠ ነው። የመጀመሪያውን ኮንዲሽን ያሟላል። ሁለተኛው ኢንቲግሬሽን ደብል ኢንቲግሬሽን x እና y ነው። ኢንቲግሬሽን ኦፍ ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ ያለው ኢንቲግሬሽን የማን f of xy እዚህ ጋር f of xy ስንት ነው? 8xy ማን by dx dy ኢንቲግሬሽን ሁለቱንም የ8xy ኢንተርቫላቸው ስንት ነው? የ0 እስከ የx ከ0 እስከ y የy ደግሞ ከ0 እስከ 1 የy ከ0 እስከ 1 ነው። የx ደግሞ ከ0 እስከ x ነው። እስከ y ነው። ይሄን ደብል ኢንተግሬት ስናደርግ አንድ መሆን አለበት። እሺ ኢንተግሬት መጀመሪያ ውስጥ ያለውን የኛውን ኢንተግሬት ስናደርግ 8xy by dx ነው። dx ኢንተግሬት ሲሆን y እንዳለ ነው የሚሆነው 8x ስኩዌር y ኦቨር 2 ነው የሚሆነው x ኢንተግሬት ስለሚሆን ከዛ ይሄኛው ኢንተግሬት ሆነ ማለት ነው። by dy አለ ከስንት እስከ ስንት? ከ0 እስከ y ነው የተባለው ከ0 እስከ y። ስለዚህ 8x ስኩዌር 8 በ2 4x ስኩዌር y dy ከ0 እስከ y ማለት ነው። ይሄ ማለት ምን ማለት ነው? y ሲተካ 4y ስኩዌር x ቦታ y ሲተካ 4y ስኩዌር ታይምስ y ይሆናል። dy አለ ሲቀነስ 0 ሲተካ ይሄ 0 ይሆናል። 4y ስኩዌር ታይምስ y 4y ኪዩብ 4y ኪዩብ by dy ይሆናል። ይሄ የትኛው ነው? ውስጥ ያለው ነው። ከውጭ ደግሞ ማን አለ? ከ0 እስከ 1 ኢንቲግሬሽን ኦፍ ከ0 እስከ 1 አለ።
ይሄ 4y ኪዩብ ባይ dy ኢንተግሬት ሲሆን 4y ዘ ፓወር ኦፍ 4 ኦቨር 4 ይሆናል። ከስንት እስከ ስንት? ከ0 እስከ 1 4 በ4 ይጠፋል። y ዘ ፓወር ኦፍ 4 ከ0 እስከ 1 ይህ ማለት y ቦታ 1 ሲተካ 1 ዘ ፓወር ኦፍ 4 ማይነስ 0 ሲተካ 0 ዘ ፓወር ኦፍ 1 ዘ ፓወር ኦፍ 4 1 ነው ማይነስ 0 1 ትክክል ነው። ይሄንንም ማሟላ 1 ይሆናል። ሌላው ኢንተግሬሽን ኦፍ ኤክስ ዋይ አለ። ስለዚህ ሁለቱንም ካሟላ ጆይንት ፕሮባቢሊቲ ዴንሲቲ ፋንክሽን ነው ማለት እንችላለን። ይሄንን ፋንክሽን ጆይንት ፕሮባቢሊቲ ዴንሲቲ ፋንክሽን ነው ማለት ይቻላል።